ሰላም ሰላማችሁ በያላችሁበት ይብዛ። በዚህ ሰዓት አንድ ጸሎት አብረን እንድንጸልይ ፈልጋለሁ። አንድ አዋጅ አውጃለሁ። እግዚአብሔር በውስጥ ባስቀመጠው በእግዚአብሔር መንፈስ ኃይል በህይወታችሁ ላይ አውጃለሁ፣ በቤታችሁ ላይ አውጃለሁ፣ በጓዳችሁ ላይ አውጃለሁ። አንድ ጸሎት አብረን እንድንጸልይ ፈልጋለሁ። እንጸልይ። አሜን ብላችሁ በእምነት ከኔ ጋር እንደሚሆን አምናችሁ እንድትጸልዩ ፈልጋለሁ። እግዚአብሔር አምላክ ሆይ በተለያዩ እስራት ውስጥ ለነበሩ ጸልያለሁ። እግዚአብሔር በደማቸው ውስጥ የካንሰር በሽታ ላሉ፣ በኤችአይቪ ለተሰቃዩ፣ እግዚአብሔር በኩላሊት በደም ግፊት በጨጓራ በሽታ በተለያዩ ህመም ውስጥ ለነበሩ በኢየሱስ ስም ስልጣን ጸልያለሁ። ነፃ መውጣት ይሁን። እግዚአብሔር አሜን ብሎ ለሚቀበሉ በዓለም ዙሪያ ለሚገኙ ለወንድሞቼ ለእህቶቼ ከደማቸው ውስጥ ካንሰር በኢየሱስም ይቅለጥ። ኤችአይቪ በሽታ በኢየሱስም ይቅለጥ። የደም ግፊት፣ የስኳር በሽታ፣ የጨጓራ በሽታ፣ ክንታሮት በሽታ፣ የተኛው በሽታ አክም ያልቻለው በአክም ቤት ገንዘባቸውን ለጨረሱ ጸልያለሁ። በኢየሱስም ከደማቸው ውስጥ በሽታ ይቅለጥ። በኢየሱስም ከደማቸው ውስጥ የተኛው በሽታ በኢየሱስም ስልጣን ይቅለጥ። ካንሰር ይቅለጥ፣ ደም ግፊት ይቅለጥ፣ ጨጓራ በሽታ የተኛው በደማቸው ውስጥ እግዚአብሔር አምላክ የገባ የተኛው በሽታ በደምህ ጉልበት ይቅለጥ። አሜን ብላችሁ ተቀበሉ። እግዚአብሔር ነፃ ያወጣችኋል። በካንሰር በሽታ፣ በደም ግፊት፣ በተለያዩ በሽታዎች በደማቸው ውስጥ ሆኖ የአልጋ ቆራኛ ያደረጋችሁ፣ በቤታችሁ ተኝታችሁ፣ በሐኪም ቤት ተኝታችሁ ገንዘባችሁን ለጨረሳችሁ ለናንተ በኢየሱስ ደም ጉልበት ነፃ መውጣት ይሁንላችሁ። በኢየሱስ ደም ጉልበት የደም ጉልበት ነፃ ያውጣችሁ። ሰላም በህይወታችሁ ላይ ይሁን። አሜን ብላችሁ ተቀበሉ። እግዚአብሔር ይሰራል፣ በምስክርነት ያቆማችኋል። የእግዚአብሔር አብሮነት ከናንተ ጋር ይሁን። ሻሎም